አንዳንዴ ህይወታችን እኛ ባልጠበቅነው መንገድ ሄዳ ጥሩ ሰዎችን ወደ ህይወታችን ታመጣለች። አንዳንዴም ደግሞ በቅጽበት ያንን ደስታችንን ልናጣ እንችላለን። ሰላም፣ ዛሬ ላቪዜ ሞመንት በቱርከኛው ደግሞ አስክ ሳድቺቢራን የተሰኘውን የቱርክ ልብ አንጠልጣይ የፍቅር ፊልም ይዤላችሁ ቀርቤያለሁ። ታዲያ እናንተም ቪዲዮን ላይክ እና ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ፊልሙ የሚጀምረው ሮዝጋር የተባለ ወጣት በእስር ቤት ውስጥ ተቀምጦ በሐሳብን መልሶ ከአንድ ሰው ጋር በባር ውስጥ ሲጣላ ነው። ሮዝጋር በዛ ባር ውስጥ ተቀጥሮ የሚሰራ ሲሆን ሰውየውን ስለ አንድ ሰው የት እንደሚገኝ አጥብቆ እየጠየቀው ሰውየውም ላለመናገር ሲያቅማማ ሮዝጋር እስኪነግረው ድረስ ጫና ያሳድርበታል። ሰውየው ግን ምንም የሚያውቀው ነገር እንደሌለ ነግሮት ለማሳመን ይሞክራል። ሮዝጋርን በመረጋጋት ሰውየው ያለውን ያምናል። ወደ አሁኑም መልሶ ፖሊሱ ሮዝጋርን እንዲወጣ ይጠራዋል። የተለቀቀበት ምክንያት ሰውየው ክሱን ስላነሳለት ነበር። ከውጭም የቅርብ ጓደኛው ፋቲ ተቀብሎት ታክሲውን በመስጠት ስራ እንዲጀምር ነገረው። ታክሲውን ተቀብሎም እየነዳ በድንገት አንዲት ውብ ቆንጆ ልጅ ይመለከታል። እሷም አይታው በቸልታ ታልፈዋለች። ደጋግሞ እያያት ስለነበር ሀያል ምቾት አልተሰማትም ነበር። የትራፊክ መንገዱም ተለቆ ታክሲው ይሄዳል። ሮዝጋርም የባሩ አለቃ ወደ ሆነው ሌቫን ጋር ይሄዳል። ሰውየውም ሮዝጋር ያለበትን ብር እንዲመልስለት እየጠየቀው ነበር። ያለውን ሞተር እንኳን እዳውን መክፈል እንደማይችል እየነገረው ሄዶ 100,000 ሊሬ እንዲያመጣና ሞተሩ እሱ ጋር እንደሚቆይ ይነግረዋል። ሮዝጋርም ልብሶቹን ከባሩ ይዞ ይሄዳል። በሌላ በኩል ናማ የተባለች የቤቱ አትክልተኛ ከሆነው ባለቤቷ ጋር እየተጨቃጨቁ የሀያል አባትና ታናሽ እህቷ ሂላል ስለ ፈተናዎቿ ውጤት እያወሩ ወደ ቤት ይመጣሉ። እሷም አሪፍ እንደሆነና በክላሱ አሪፍ ውጤት እንደምታስመዘግብ ታወራለች። እናቷ ግን ወደ ሌላ ኮሌጅ መግባት እንዳለባት እያወራች የሀያል ጓደኛ ኤገር በመምጣት ሀያልን ይዛት ወደ አንድ ሬስቶራንት ትሄዳለች። እዛም እያሉ ሀያልን የሚወዳት ኦጉስ የተባለ ወጣት ወደ እነሱ ይመጣል። ሀያል ፊት ስነሳ ኦጉስ በመሄድ ላይ ያለ ለጓደኛው አንድ ቀን እቺ ልጅ እንድታሳድደው እንደሚያደርጋት ይዝታል። በሌላ በኩል ፋቲ ለሮዝጋር የሆነች ሴት እንዳየና በፍቅሯ እንደወደቀ እንዲሁም ሀብታም እንደሆነች እና እሱም ሀብታም እንደሚሆን ያስባል። ከእሷ ጋርም ተግባብቶ እስክትወደው ድረስ አብሯት ለመቆየትና ሊያገባት እንደሚችል ያወራለታል። በተመሳሳይም ጓደኛዋ ለሀያል የሆነ ሰው እንደተዋወቀችና እንደወደደችው ሀብታም እንደሆነ የመኪና መሸጫው ካምፓኒ ውስጥ እንደሚሰራ ስነግራት እናያለን። ፋቲ ፍቅረኛውን ሊያገኛት ሊሄድ ስለሆነ አንድ ተሳፋሪ እንዲያደርስለት ጠየቀው። ሮዝጋር ትንሽ ቢያቅማማው ተስማምቶ ተሳፋሪዋን ለማድረስ ወደ ታክሲው ገባ። ትንሽ ሰዓታት በኋላ ተሳፋሪዋ እያለቀሰች ተመለከታት። ለማረጋጋትም ሲሞክር ይሰራበት በነበረው ባር ቀደም ሲል እንዳየችው በመናገር ስራ ካስፈለገው እንዲደውልላት ነግራው የቢዝነስ ካርዷን ትሰጠዋለች። ፋቲ ወደ ቦታው ደርሶ የሀያልን ጓደኛ ሲያገኛት እናያለን። እሷም እሱን በማየቷ ፈገግ ስትል እያየን ወደ ሮዝጋር ተመለሰ። በሐሳቡም ወደ በፊቱ ጊዜ ሄዶ ልጅ እያለ አባቱ እናቱን የደበቀችውን ገንዘብ ማግኘት ስላልቻለ እንድትሰጠው ሲደበድባትና አንገቷን ሲያንቃት እያየን ወደ አሁኑ ጊዜ መልሰናል። ሮዝጋር በዝናብ ውስጥ እያሽከረከረ ሀያል በማስቆም ታክሲውን ለትንሽ ሊገጫት እንደነበር በንዴት በመናገር ወደ መኪናው ትገባለች። ድንገት ከመኪናው ዕቃ ትሰብርና ይቅርታ ጠይቃው ለጉዳቱ እንደምትከፍል ትነግረዋለች። ሮዝጋርም በንግግሯ ሲያፌዝባትና አባቷ ሀብታም ስለሆነ ህይወት ለሷ ቀላል ልትሆን እንደምትችል እያወራ ይቀልድባታል። እሷም ተናዳ ከመኪናው በመውረድ ልትሄድ ስትል ይቅርታ ጠይቆ ጃኬቱን በመስጠት ወደ መኪናው እንድትገባ ያደርጋል። በሌላ በኩል ኤገር ፍቅረኛዋን ዛሬ ማታ ፓርቲ ስላለ እሱም ከጓደኛው ጋር እንዲገኝ ትጋብዘዋለች። ሮዝጋር ሀያልን ወደ ቤት ካደረሳት በኋላ ከመውረዷ በፊት ለማናደድ በማሰብ እሱ እንደፈለገችው መቀለድ ጀመረ። ሀያል በመናደድ ከመኪናው ስትወርድ ብራስሌቷን ጥላው ነበር። የፓርቲውም ሰዓት ደርሶ ሮዝጋር እና ፋቲ በሰዓቱ ተገኝተዋል። ፋቲ ለኤጄ በመደወል እንደደረሱ ያሳውቃታል። ሮዝጋር በፋቲ ላይ እየተናደደ ለምን ወደዚህ እንዳመጣውና ሞተሩን ለመመለስ ስራ መስራት እንዳለበት ይነግረዋል። ለሮዝጋርም ከአስማት የስልክ ጥሪ ደርሶት ፋቲ እንዲገባና እሱ እንደሚመጣ ይነግረዋል። ፋቲም ወደ ውስጥ በመግባት ፍቅረኛውን ኤገር እና ሀያልን ያገኛቸዋል እና የተለመደውን ውሸቱን ይቀጥላል። የመኪና ካምፓኒ ውስጥ እንደሚሰራና በቅርቡም ኮንስትራክሽን ስራ ውስጥ እንደሚቀላቀል እያወራ ድንገት ሀያል ሮዝጋርን ታየዋለች። ወዲያውም ፋቲ እያወራው የነበረው ነገር በሙሉ ውሸት እንደሆነ ተረድታ ፋቲ ላይ መናደድ ትጀምራለች። ሮዝጋርም በመሃል በመግባት ሀያልን መናገር ጀመረ። በፓርቲው ላይም ኃይለኛ ትዕይንት ይፈጠራል። ንዴቷን መቆጣጠር አቅቷት ሀያል ሮዝጋርን ጥፊ ታቀምሰዋለች። ሮዝጋርም ይቅርታ እንደምትጠይቀው እየነገራት ትቷት ይሄዳል። ሀያልም በመከተል ይቅርታ እንደማትጠይቀው እያወራች ወደ ውሃው ልትጨምረው ስትል በድንገት አብረው ይወድቃሉ። ሮዝጋር ከፓርቲው ከወጣ በኋላ ከሌቫን ጋር ይገናኛል።
ሌቫንም ውድድር እንዲወዳደሩና እሱ ካሸነፈው ሞተሩንም ሆነ እዳውን እንደሚሰርዝለት ተነጋግረው ሳይጀምሩት ፖሊስ በቦታው ይደርሳል። ሌላ ጊዜ እንደገና ለመገናኘት ተስማምተው ይለያያሉ። ሮዝ ጋር ወደ ባሩ ይሄዳል። በታክሲ ያደረሳት ሴት ወደ ባሩ በመምጣት በታክሲው ስለረዳት ታመሰግናለች። ካስተያየቷም እንደፈለገችው እንረዳለን። ኤጄ በድጋሚ ከፋቲ ጋር ትገናኛለች። ኦጉሴ የተባለው ሰው በድብቅ ፎቶ ሲያነሳትና ያሰበው ነገር እንዳለም እናያለን። ከዛም በኋላ ወደ ሀያል ይሄዳል። በመቀጠል ኦዛን የተባለ ሰው ለሮዝ ጋር ደውሎ ሁለት ሰዎች ስለ ፋቲ እየጠየቁት እንደሆነ ይነግረዋል። ሮዝ ጋርም ፋቲን እያጠቁት በቦታ ይደርሳል። ወዲያውም ከሰዎቹ ጋር መያያዝ ይጀምራል። ሰዎቹን ከቦታ ያመልጣሉ። ይሄ በእንዲህ እንዳለ ሮዝ ጋር እየተጨቃጨቁ ወደ ነበሩት ሀያልና ኦጉስ ጋር በመምጣት ኦጉስን ማጥቃት ጀምሮ ኦጉስ በመፍራት ከቦታው ይሄዳል። ሀያል የተፈጠረ ያለው ስለገባት ለኤጄ በመጨነቅ ከሮዝ ጋር ኤጄ ወዳለችበት ትሄዳለች። ኤጄንም ኦጉስ የእሷ የበፊት ፍቅረኛ እንደነበር ትጠይቃታለች። በንግግራቸው መሃል ኤጄ ሮዝ ጋር በሀያል ቀንቶ እንደሆነ ትጠይቀዋለች። እሱም ለምን ብሎ በሀያል እንደሚቀና ይመልስላታል። ሀያል በንግግሩ ገላምጠው የተጎዳውን ቁስሉን መጠራረግ ትጀምራለች። እናም ይቅርታ ትጠይቀዋለች። በነገሩ ተደስቶ ወዲያው ግን መበሳጨት ይጀምራል። ልትሄድ ስትል በማስቆም እሱ እንደሚሸኛት በመናገር ያረጋጋታል። ቤትም ደርሰው ቤተሰቦቿ ባዩት ነገር ሲጮሁባትና እሱንም ሁለተኛ ከልጇ አጠገብ እንዳይደርስ ያስጠነቅቁታል። ሀያል በክፍሏ እንዳለች እናቷ በመምጣት በድጋሚ ልጁ እንዳታገኘው ታስጠነቅቃታለች። በኋላም ሀያል ለሮዝ ጋር በመደወል ለቤተሰቦቿ ባህሪ ይቅርታ ጠይቀዋለች። እሱም ችግር እንደሌለው ነግሯት ነገ አብረው ቁርስ እንዲበሉ ይጠይቃታል። ሀያልም ተስማምታ በነጋታ ይገናኛሉ። ደስ በሚል ፈገግታና ጨዋታ ጊዜያቸውን ያሳልፋሉ። በመሃል ሳይክልን እንዲያለማምዳት ስለጠየቀችው ማለማመድ ይጀምራል። ድንገት ግን ሀያል በመውደቅ ቀለል ያለ ጉዳት ይደርስባታል። ሮዝ ጋርም እሷን በመርዳት ላይ ሳለ እያስመሰለች እንደሆነ ያቅባታል። ጣፋጭም እየገዛላት እያለ ሀያል የመጀመሪያዋ እንደሆነ ስትናገር በመገረም በልጅነቷ በልታ እንደማታውቅ ሲጠይቃት የሀያል ፊት መቀየር ጀመረ እና ስለ ልጅነቷ ያሳለፈችውን መጥፎ ትውስታዎች መናገር ጀመረች። እሱም ስለ ልጅነቱ መናገር ጀምሮ ኢዝሚር ውስጥ እንደተወለደ እናቱ የ10 ዓመት ልጅ እያለ እንደሞተችና አባቱ ከዛን ጊዜ ጀምሮ አይቶት እንደማያውቅ አንዳንድ ጊዜ በጓደኛው ታክሲ ላይ እንደሚሰራ ተጨማሪ ደግሞ አንድ ባር ውስጥ እንደሚሰራ ይነግራታል። ሀያልም ቀጥላ የዩኒቨርሲቲ የመጨረሻ ዓመት ተማሪ እንደሆነችና በአባቷ ፍላጎት የተነሳ ጠበቃ ልትሆን እንደሆነ የእሷ ፍላጎት የነበረው ጎበዝ ታዋቂ ዘፋኝ መሆን እንደነበር ትነግረዋለች። ቤትም እያለች ኤጄ ደውላላት ሮዝ ጋር የሞተር ውድድር እንዳለበትና እንድትመጣ ትነግራታለች። ሀያል ይህን እንደሰማች ወዲያው ለሮዝ ጋር ትደውላለች። እናም ውድድሩ እንዳይወዳደር ትነግረዋለች። ምክንያቱም ለሱ ስለተጨነቀችለን ነበር። እሱ ግን ሊሰማት ፈቃደኛ ስላልሆነ ሀያል ወደ ቦታው ለመሄድ እህቷን እንድታሽላት ነግራት ትሄዳለች። በቦታው ስትደርስ ግን በሮዝ ጋር አሸናፊነት ጨዋታው ተጠናቆ ነበር። አንዲት ሴትም ወደ ሀያል በመምጣት ከሮዝ ጋር እንድትርቅና ሮዝ ጋር ከሷ ጋር እንደሆነ ትነግራታለች። በሁለቱ መካከልም ጸብ ተፈጥሮ ሮዝ ጋር በመምጣት ያለያያቸዋል። ሀያል ድጋሜ እንደዚህ አይነት ነገር ውስጥ ከገባ እንደምትገለው ትዝትበታለች። ሮዝ ጋርም ስለሱ እንዲህ በመጨነቋ ጥሩ ስሜት ይሰማዋል። ወደ ቤትም እየገባች እያለ እየጠበቀቻት ከነበረችው እናቷ ጋር ይገናኛሉ። እህቷም ይቅርታ እየጠየቀቻት እናቷ ከተሳሳተ ሰው ጋር ፍቅር መጀመር እንደሌለባት ትነግራታለች። ሀያል በክፍሏ እያለች ሮዝ ጋር ከክፍሏ ፊት ለፊት እንዳለ ይነግራታል። በመደናገጥም መስኮቱን ከፍታ ቤተሰቦቿ ካዩት ጥሩ እንደማይሆን እየተናገረች ወደ ክፍሏ ይገባል። እንደምትወደውም ጠየቃት። እናም አይኖቿን ሲመለከት ፍርሃት እንደሚሰማውና ለመጀመሪያ ጊዜ ልቡም የመታው ለሷ እንደሆነ ይነግራታል። በቀጣይ ጠዋት ሀያል ስትነቃ ከጎኗ ደብዳቤ አገኘች። ያነበበችም ስትደሰት እናያታለን። በዚያ ምሽትም ተገናኝተው ሮዝ ጋር ስላለፈበት ህይወቱ ሊነግራት ይሞክራል። እሷ ግን ልትሰማው አልቻለችም። በኋላ ሮዝ ጋር የሚሰራበት አባቷ ያገኘውና ከሷ የማይርቅ ከሆነ ወደ እስር ቤት እንደሚልከውና ህይወቱን እንደሚያበላሽበት ዛተ። ምክንያቱም ስለሱ የበፊት ታሪኩን ያውቅ ነበር። ሮዝ ጋርም ባህር ዳርቻ ጋር በመሄድ ያለፈውን ህይወቱን ያስታውሳል። አባትየው ገንዘቡን ልትሰጠው ባለመቻሏ ሽጉጥ በማውጣት ሳያስበው ይተኩስባታል። ጓደኛው መቴንም ወደ ቦታው መጥቶ ፖሊስ ኦፊሰር ስለሆነ ህይወቱን ከስር ጋር መኖር እንደማይችል እየነገረው ወደ አሁኑ ጊዜ ስንመለስ ሮዝ ጋር እየነዳ ያለ አደጋ ያጋጥመዋል። በሌላ በኩል የሀያል እናት ከነገሩ ሊያርቋት ስላሰቡ ለሽርሽር ወደ አውሮፓ ሊሄዱ እንደሆነ ይነግሯታል። ሀያልም ነገሩ ስለገባት አሻፈረኝ በማለት ከቤቱ ለቃ በመሄድ ሮዝ ጋር ስልክ ላይ ትደውላለች። በዛ ሰዓት አምቡላንስ በመምጣት ሮዝ ጋርን ከወደቀበት ያነሱታል። ወደ ባሩም ሄዳ ፋቲን ሮዝ ጋርን ካለ ትጠይቀዋለች። ነገር ግን ስለ ሮዝ ጋር ምንም እንደማያውቅ ገለጸላት። ወደ ቤቷም ተመልሳ የሆነ ልክ ያልሆነ ነገር እንዳለ ይሰማት ጀመር።
እናቷን መታ እያወሩ ሀያል እነሱ የሚፈልጉትን ህይወት እንድትኖር እንጂ እሷም የምትፈልገው መንገድ እንድትኖር እንዳልፈቀዱላት እየተናገረች ወደ ሮዝ ጋር ስንመለስ ሕክምና ተደርጎለትና በጥሩ ሁኔታ ላይ እንዳለ እናያለን። ፋቲም ሊጎበኘው መጥቶ ስለሱ ለሀያል እንዳይነግራት እየነገረው ከሀያል ይደወልለታል። እሱም ሌላ ሀገር እንደሄደ ነገር ግን በቅርብ እንደሚመለስ ይነግራታል። ምክንያቱም ከሷ ለመራቅ ወስኖ ነበር። ሀያል በነገሩ አዝና እናያታለን። ወራቶችም አለፉ። ፋቲ ሮዝ ጋር እየተሰቃየ መሆኑን ስለተረዳ ሳይወድ በግዱ ወደ ሀያል ይወስደዋል። ሮዝ ጋር መኪናውን እንዲያቆምለት እየተከራከሩ ሮዝ ጋር ስላለፈው ልጅነቱ ማስታወስ ይጀምራል። አባቱና አጎቱ መቲ በፖሊስ ፊት ሽጉጡን የያዘው እሱ እንደነበርና በድንገት እናቱ ላይ እንደተኮሰ እንዲናገር ያታልሉታል። ጥቂት ወራት ብቻ እንደሚታሰርና በፍጥነት እንደሚወጣ ነገሩት። ወደ አሁኑ ስንመለስ መቲንና አባቱ ተቀምጠው በሮዝ ጋር ላይ ባደረጉት ነገር በጥፋተኝነት ስሜት ተውጠውና በመከራከር ላይ እንዳሉ እናያለን። በሌላ በኩል ሀያልና ጓደኛዋ ቁጭ ብለው አንድ ሰው በመምጣት ራሱን መርት ብሎ ያስታውቃል እና ሃይ ስኩል ላይ አብረው ይማሩ እንደነበርና ሀያልን ክረሽ እንደነበረበት ያወራል እና አብረው ወጣ ማለት ከቻሉን ጠየቃት። ሀያል ግን ፍላጎቱ እንደሌላት በመግለጽ ቀደም ሲል ሮዝ ጋር እና እሷ የተገናኙበት ቦታ ታመራለች። መቋቋምም አቅቷት ሮዝ ጋር ወደሚሰራበት ባር ትሄዳለች። ጠጥታም ስለነበር ሮዝ ጋር ላይ መበሳጨት ትጀምራለች። ታክሲ ውስጥ ያገኛትም ሴት ወደ እሷ በመምጣት ከተነጋገሩ በኋላ ሀያል በመበሳጨት ከቦታው ለቃ ስትሄድ ሮዝ ጋር በመከተል ሊያረጋጋት ይሞክራል። እሱ መጥፎ ሰው እንደሆነና ለእናቱ ሞት ተጠያቂ እሱ እንደነበር ነግሯት እሷም እንደተበደለ ስለምታውቅ በቀላሉ ይቅር አለችው። በቀጣይ ቀን ከሮዝ ጋር አብረው መሆን እንደማይችሉ የተጻፈ ደብዳቤ አገኘች። በሌላ በኩል ሮዝ ጋር የሚሰራበት ኡኑር የተባለ ሰው መጥቶ ሌቫንትን በማጣቱ ለሮዝ ጋር መጽሐፍ እንዲሰጥለት ነገረው። ሮዝ ጋር መጽሐፉን ሲመለከት ላቪዝ ኤ ሞመንት የሚል ርዕስ ነበረው። ሁለቱም መነጋገር ጀምረው ሮዝ ጋር ወደ ሀያል ለመሄድ ይወስናል። በድጋሚም እንደማይተዋትና ሁለተኛ እድል እንድትሰጠው ይለምናታል። ግን በድንገት ሀያል ራሷን ትስታለች። ዶክተሩም ለአባቷ ሀያል ህመሟ እንደተመለሰባት ነገረው። እናቷ ወደ ሀያል በመምጣት ልጅ እያለች አንድ ጊዜ ካገገመች በኋላ እንደገና ማሸነፍ እንደምትችል የነገረቻትን ታስታውሳለች። ታናሽ እህቷ ሂላል እናቷ ሀያል ላይ ብዙ ጫና በመፍጠሯ በስሜት ትናገራታለች። በሌላ በኩል ቤተሰቧ ስለ ሮዝ ጋር መከራከር ይጀምራሉ። በዚያ ቅጽበት ሀያል ስመጣ ለሕክምና ወደ አውሮፓ መሄድ እንዳለባቸው ይነግሯታል። ሀያል ግን በንዴት የትም እንደማትሄድ አጥብቃ ትነግራቸዋለች። ከዛም በንግግራቸው እውነቱ ይገለጣል። ካንሰር እንዳለባትና እሷን በማዘን የፀጉር መነቃቀልም ሆነ ድጋሜ ሌሎች ህመሞችን ማስተናገድ እንደማትችል ነገረቻቸው። ዶክተሩ ለማገገም 1 ወይም 2 ወር እንደሚፈጅባት ነግሯት ነበር። ነገር ግን ለምንም ፍላጎት አልነበራትም። ሀያል በተረጋጋ ስሜት ሮዝ ጋርን አገኘች። ወደ ባርም ሄደው ዘፈኗን በህዝብ ፊት እንድታቀርብ ጋበዛት። በኋላም ወደ ምትወደው ቦታ ወስዷት በደስታም እያነባች ከሱ ጋር በመሆኗ ደስተኛ እንደሆነች ገለጸችለት። ድንገት ግን ትከሻው ላይ በተኛችበት ህይወቷ ያልፋል። ሮዝ ጋር የተፈጠረውን መቀበል አቅቶት በኃይል በመጮህ ሲያዝን እናያለን። ከጊዜ በኋላ ሮዝ ጋር በመቃብሯ ፊት ቆሞ እናያለን። ለቀብሯም ሁሉም ተገኝተዋል። በሌላ በኩል ታናሽ እህቷ በሀያል ክፍል ውስጥ እያለች አባቷ ይመጣል። ትልቅ የስዕል መሳያ ቦክስ ማምጥቶላት የጥበብ ትምህርት የመግባት ህልሟን እንድታሳካ እንደሚረዳት ነገራት። ሀያል ህልሟን እንድትኖር ባለመፍቀዱና ስላልተረዳት ይቅርታ ይጠይቃታል። ታናሽ እህቷም ወደ ሮዝ ጋር በመሄድ ሀያል የተወችለትን ደብዳቤ ትሰጠዋለች። ደብዳቤውንም ሲመለከት እንደምትወደውና ምክንያቱ ደግሞ ህልሟን ሁሉ እንድትኖር ስለደገፋት ህይወቷ ማብቃት ካለበትም ከሱ ጋር እንደሆነ በመናገር ጽፋ ነበር። ሮዝ ጋርም ያለፉትን ጊዜያቶች እያስታወሰ ወደ ደብዳቤው ስንመለስ በፊት ላይ ህይወቷ እንደሚያልፍ ትፈራ እንደነበርና ከሱ ጋር በነበረችበት ጊዜ ግን ያ ፍርሃቷ እንደጠፋ ጽፋለች። የባሩም አለቃ ሮዝ ጋርን ጠርቶት አሁን ባሩ የእሱ እንደሆነ ይነግረዋል። ምክንያቱም ህይወቱን ለመደሰት ከዚህ ቦታ ሊሄድ ስለሆነ ነበር። ምሽት ላይ ሮዝ ጋር አባቱን ለማየት ይሄዳል። አባቱንም በያዘው ጥይት ሊገለው አስቦ ነበር። ነገር ግን የሀያልን ንግግር በማስታወስ ከቦታው ለቆ ሲሄድ ፊልሙ ያበቃል። አብዛኛዎቻችሁ ተከታዮቼ ነን ሰብስክራይበር ናችሁና እባካችሁ ቻናሉን ሰብስክራይብ ብታደርጉ ከህይወታችሁ ምንም አይቀነስምና ሰብስክራይብ በማድረግ አስደስቱት። ለኔ በጣም ይጠቅመኛል። በአዲስ ፊልም እስከምንገናኝ ቸር ቆዩልኝ።